ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ዛሬ በጣም ትልቅ የሆነ የአፕል ዜና ይዤላችሁ መጥቻለሁ። አይፎን 80 ፕሮ ማክስ። አዎ ብዙዎቻችሁ አይፎን 80 መቼ ነው የሚወጣው ብላችሁ እየጠየቃችሁ ነው። ዛሬ ስለዚህ አዲሱ የአይፎን 80 ፕሮ ማክስ እስካሁን የወጣውን መረጃ ከዲዛይን ጀምሮ እስከ ካሜራ፣ ፕሮሰሰር፣ ባትሪ፣ ዲስፕሌይ እና የመውጫ ጊዜ ድረስ እንመለከታለን። ነገር ግን በመጀመሪያ ጥንቃቄ አፕል እስካሁን አይፎን 80 ፕሮ ማክስን በይፋ አላሳወቀችም። ስለዚህ ዛሬ የምናወራው በሌክ እና በሩመር ላይ የተመሰረተ ነው። አንደኛ መቼ ይወጣል? እዚህ ላይ የ2026 ትልቁ የአይፎን ዜና ይመጣል። አፕል በዚህ ዓመት አይፎን 80 ሊን አፕን በአንድ ጊዜ እንደምታወጣ የሚያመለክቱ ብዙ ሪፖርቶች አሉ። አይፎን 80 ፕሮ እና አይፎን 80 ፕሮ ማክስ በሴፕቴምበር 2026 እንደሚመጡ ይጠበቃል። ነገር ግን መደበኛው የአይፎን 80 እና አይፎን 80 እስከ ስፕሪንግ 2027 ሊዘገዩ ይችላሉ። ስለዚህ በዚህ ዓመት አዲሱን አይፎን ለመግዛት የምትፈልጉ ከሆነ ፕሮ እና ፕሮ ማክስ ላይ ትኩረት ማድረግ ሊኖርባችሁ ይችላል። አይፎን 80 ፕሮ ማክስ 6 ኢንች ስክሪን እንደሚይዝ ይጠበቃል። አይፎን 80 ፕሮ ደግሞ 6.3 ኢንች ይሆናል የሚል መረጃ አለ። ከዚህም በላይ ኤልቲፒኦ ፕላስ ዲስፕሌይ ቴክኖሎጂ እንደሚመጣ የሚጠቁሙ ሪፖርቶችም አሉ። ይህ በተለይ በባትሪ ኢፊሸንሲ ላይ ሊረዱ ይችላል። ሌላኛው ዳይናሚክ አይዝላንድ ምን ይሆናል? እዚህ ላይ አፕል ትንሽ ለውጥ ልታደርግ እንደምትችል ወሬዎች አሉ። ዳይናሚክ አይዝላንድ ከአሁን ያነሰ ሊሆን ይችላል። ይህ ማለት የስክሪኑ የላይኛው ክፍል የበለጠ ንጹህና ኢመርሲቭ ሊሆን ይችላል። ግን ፌስ አይዲ ሙሉ በሙሉ ከስክሪኑ በታች ይገባል የሚል ነገር እስካሁን አልተረጋገጠም። ካሜራው ምን ይሆናል? ምናልባት አይፎን 80 ፕሮ ማክስ ላይ ከሚመጡት ትልልቅ ለውጦች አንዱ ነው። 48 ሜጋ ፒክስል ሜን ካሜራ ይኖረዋል የሚል መረጃ አለ። ነገር ግን ትልቁ ነገር ቫሪያብል አፐርቸር ነው። ቫሪያብል አፐርቸር ማለት ካሜራ ሌንሱ በውስጡ የሚገባውን ብርሃን በተለያየ መጠን መቆጣጠር የሚችል ስርዓት ማለት ነው። በቀላሉ ፎቶ ሲነሳ በብርሃን ባክግራውንድ ብለር እና ዲፔዝ ላይ በበለጠ ቁጥጥር ሊኖር ይችላል። ይህ ከተረጋገጠ ለአይፎን ካሜራ ትልቅ ለውጥ ነው። ፕሮሰሰር እዚህ ላይ ደግሞ በጣም የሚስብ ነገር አለ። አይፎን 80 ፕሮ ማክስ A20 ፕሮ ቺፕ ሊጠቀም ይችላል። ይህ ቺፕ በ2 ናኖሜትር ማኒፋክቸሪንግ ፕሮሰስ እንደሚመረት ይጠበቃል። 2 ናኖ ምን ማለት ነው? በቀላሉ ለመናገር በቺፕ ውስጥ ትንሽ ትራንዚስተር እንዲገቡ ያስችላል። ይህ ፐርፎርማንስ እና ፓወር ኢፊሸንሲ ላይ ለውጥ ሊያመጣ ይችላል። በተለይ ኤአይ፣ ጌሚንግ፣ ቪዲዮ ኤዲቲንግ፣ ሄቪ አፕሊኬሽን ለሚጠቀሙ ሰዎች ይህ ትልቅ ዜና ነው። ሌላኛው ባትሪ ነው። አይፎን 80 ፕሮ ማክስ ላይ ባትሪ ማሻሻያ እንደሚኖር የሚጠቁሙ ወሬዎች አሉ። አንዳንድ ሪፖርቶች ከ5000 mAh በላይ የሆነ ባትሪ ሊኖር ይችላል ይላሉ። ነገር ግን አፕል በይፋ እስካልገለጸች ድረስ ይህን ቁጥር እንደ ኮንፊርምድ ስፔሲፊኬሽን መውሰድ አይገባም። አስፈላጊው ነገር A20 ፕሮ እና የተሻሻለ ዲስፕሌይ ኤፊሸንሲ ከተጣመሩ የባትሪ ላይፍ መሻሻል ሊኖር ይችላል። አዲስ አቅም ይህ አፕል ፋንስ መካከሉ ብዙ የሚነገር ነገር ነው። አይፎን 80 ፕሮ ማክስ ላይ ዳርክ ቼሪ ወይም ዲፕ ሬድ የሚባል አዲስ ቀለም ሊመጣ ይችላል። እንዲሁም ብሉ ቫይረት ሊኖር እንደሚችል የሚጠቁሙ መረጃዎች አሉ። ግን እነዚህ እስካሁን የአፕል ይፋዊ መረጃ አይደሉም። ሞደም ኤንድ ኮኔክቲቪቲ አይፎን 80 ፕሮ ማክስ ላይ C2 ሞደም ሊመጣ እንደሚችል የሚጠቁሙ ሪፖርቶች አሉ። ይህ ለ5G እና ኮኔክቲቪቲ ማሻሻያ የሚያግዝ ሊሆን ይችላል። ነገር ግን ሞደም ዝርዝሮች እንደ ማርኬት ሊለያዩ ይችላል ነው። ዋናውና ወሳኙ ነገር ዋጋው ነው። ዋጋው የአይፎን 80 ፕሮ ማክስ ስንት ይሆናል? እስካሁን አፕል የኦፊሻል ፕራይስ አላሳወቀችም። ከዚህ በፊት ከነበሩ ዋጋዎች እና ከአዲሱ 2 ናኖሜትር ቺፕ ካሜራ ቴክኖሎጂ እና
ኮምፖነንት ኮስት በመነሳት ዋጋው ሊጨምር ይችላል የሚል ግምት አለ። ስለዚህ የዛሬውን ቪዲዮ ላይ ይህ ኦፊሻል ፕራይስ ብላችሁ አትናገሩ። አፕል በይፋ ካሳወቀች በኋላ ትክክለኛውን ፕራይስ እንሰጣችኋለን። ታዲያ አይፎን 80 ፕሮ ማክስ ለማን ነው? እኔ በግል እንደምመክረው ይህ አይፎን ለመግዛት በጣም የሚገባቸው የመጀመሪያ በጣም ጥሩ ካሜራ የሚፈልጉ፣ ከፍተኛ ጌሚንግ ፐርፎርማንስ የሚፈልጉ፣ ቪዲዮ ኤዲቲንግ የሚሰሩ፣ ኤአይ ፊውቸር እና በጣም የሚጠቀሙ፣ ረጅም ባትሪ ላይፍ ለሚፈልጉ እና በአጠቃላይ አሁን ካለው ምርጡ የአይፎን ምርት እፈልጋለሁ የሚሉ ሰዎች ናቸው። ነገር ግን አሁን አይፎን 70 ፕሮ ማክስ ያላችሁ ከሆነ 80 ፕሮ ማክስ ላይ ለመሄድ የሚያስገድድ ትልቅ ለውጥ አለ ብሎ መወሰን ገና ትንሽ ይዘገያል። በአጭሩ አይፎን 80 ፕሮ ማክስ ከተወራው ውስጥ በጣም የሚስቡት ነገር A20 ፕሮ 2 ናኖ ቺፕስ፣ ቫሪያብል አፐርቸር 48 ሜጋ ፒክስል ሜን ካሜራ፣ A20 ፕሮ 2 ናኖ ሜትር ቺፕ፣ ቫሪያብል አፐርቸር 48 ሜጋ ፒክስል ሜን ካሜራ፣ 6.9 ኢንች LTPO ዲስፕሌይ፣ የተሻሻለ ባትሪ ላይፍ፣ ትንሽ ዳይናሚክ አይዝላንድ እና ምናልባት አዲስ ዳርክ ቼሪ ወይም ዲፕ ሬድ ከለር ናቸው። እና ትልቁ ነገር አይፎን 80 ፕሮ ማክስ እና ፕሮ ማክስ በሴፕቴምበር 2026 እንደሚመጡ ይጠበቃል። መደበኛው የአይፎን 80 ግን ስፕሪንግ 2027 ሊመጣ ይችላል። ይህ ሁሉ ግን እስካሁን በአፕል የተረጋገጠ ሙሉ ዝርዝር አይደለም። አፕል የኦፊሻል ላንች ኢቨንት ላይ የምታሳወቀው ነገር ነው የመጨረሻው። እንግዲህ የዛሬው መረጃ ከጠቀማችሁ ሰብስክራይብ አድርጉ። ባይ ባይ።